ያለሁት። እንዴት ዋላችሁ? እንዴት አመሻችሁ? ሰሞኑን ገጠር ነው ያለሁት እና ከእንቅልፌ ተነስቼ ነው አሁን ከፈጅር በኋላ ድጋሚ ተኝቼ ነበረ። አሁን እንደገና ተነሳሁኝና የጧት እንቅስቃሴ ትንሽ ላድርግ። ዛሬ የምወስድባችሁ አንድ ቦታ አለ። ቤት ውስጥ ስገባ ያገኘኋቸው ሁለት ቁርአኖች ነበሩ። እነዚያ ቁርአኖች በተቀመጡበት ቦታ ላይ ለረጅም ሰዓት የሚያነሳቸው ሰው ስላጣ ቁርአን የሚቀራባቸው የሚያነባቸው ሰው ስላጣ በተቀመጡበት ቦታ ላይ አቧራ በአቧራ ሆነው የሸረሪት ድር ለብሶ ምናምን አግኝቻቸው ነበረ እና እነዛን ቁርአኖች እዚህ የማይቀራባቸው ከሆነ ቤት ውስጥ የሚቀራባቸው ሰው ከሌለ የሚቀራ ለሚቀራ ሰው ግዴታ መስጠት አለብኝና እነዚህን ሁለት ቁርአኖች ወደ ሚቀራበት ቦታ ወስጄ ለደረሶች የምሰጥ ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ ትቆያላችሁ። መጀመሪያ ግን የጧት እንቅስቃሴ ላድርግ አይደለ? መጀመሪያ ጫማዬን አስራለሁኝ። ከዚያ በኋላ ወደ እንቅስቃሴ እሄዳለሁኝ። ያው እንዳያችሁኝ የጧት እንቅስቃሴን አድርጌያለሁ። አሁን ቀጥታ ወደ ዛውያ መሄድ አለብኝ። ዛውያ የማታውቁ ካላችሁ ገጠር አካባቢ የሚገኝ ደረሶች የሚሰበሰቡበት የሚያድሩበት ቅርአት የሚቀሩበት የሚሟጠኑበት ቦታ ነውና እዚያ ቦታ ላይ ደረሶችን አገኛለሁኝ ብዬ ተስፋ አደርጋለሁኝ። ወደዛ ቦታ እየሄድኩ ነው። ያው እንደምታዩት ከፊት ለፊቴ አንድ ደረሳ አለ። እሱን እየተከተልኩ ነው የምሄደው። እንደ ድንገት በአጋጣሚ ነው ያገኘሁት እና እሱም ጋር አንዳንድ ነገር እያወራን ነበረ። ያው ባለው ነገር በጣም ይቆጫል የዚህ አካባቢው ሰው እንዳለ 100% ሙሉ ለሙሉ በሚባል ደረጃ ሙስሊም ማህበረሰብ ቢሆንም ለሶላት ያለው ቦታ በጣም ዝቅተኛ ነው። ሶላት ሰጋጅ የለም። ቁርአን የሚቀራ ሰው የለም። እኛ ከሌላ አካባቢ መጥተን ነው እዚህ አካባቢ ያለነው። ነገር ግን እኛ ጋር ራሱ እየመጡ የሚቀሩ የገበሬዎቹ ልጆች የሉም። በብዛት ወጣቱ ጫት በመቃምና አልባሌ ቦታ በመዋል ነው የተጠመደው እያለ ያየውን ነገር የተመለከተውን ነገር ብሶቱን እየነገረኝ ነበር። አብረን የሄድነው እኔም ደግሞ የማየውንና የታዘብኩትን ነገር ለሱ እያካፈልኩት ነበረ። እንደምታውቁት ወሎ አካባቢ በብዛት ማለት ይቻላል ከ90% በላይ 100% በሚባል ደረጃ ገጠሩ በተለይ ሙስሊም ነው። ከተማ ላይ ከሌላ አካባቢ የመጡ ሌሎች ነዋሪዎች ክርስቲያኖች ምናምን ልታገኙ ትችላላችሁ። ከተማው ግን አብዛኛው ሙስሊም ማህበረሰብ ነው ያለው። እና ይሄ ሙስሊም ማህበረሰብ ግን ከዲኑ እየሸሸ ያለበት ሁኔታ ነው ያለው። ወደ አልባሌ ቦታ እየዋለ ጫት ወደ መቃም የተለያዩ ሱሶችን ወደ ማዳበር ነው እየሄደ ያለው። ስማቸው አህመድ መሀመድ ምናምን የሙስሊም ስም ነው። ከዛ መስጂዱን አያውቁትም። ቂራአት ቢቀራ ግን ደህና ያውቁ ነበር እንጂ ከስሙ ጋር እውቀቱም ይኖራቸው ነበር። አዎ ይህንን ነገር እኛው ራሳችን ልናስተካክል ይገባል። ማህበረሰቡ የማይነቃ ከሆነ ግዴታ አንቂ ያስፈልገዋል። በየአካባቢው ያላችሁ ዳዒዎች ዱዓቶች በዳዕዋ ዘርፍ ላይ የተሰማራችሁ ሰዎች ወደ ገጠሩ አካባቢ እየሄዳችሁ
እንደዚህ አይነት ነገር ለማህበረሰቡ ተዝኪራ ዳዕዋ ብታረጉ ወደ ሶላት እንዲመጣ። ሌላው ቢቀር እንኳ ሶላት ከኢስላም አርካኖች መካከል አንዱ ነው፣ ፈርድ ነው። ከሸሃዳ ቀጥሎ ያለ ዋና አርካን ነውና ያን ነገር መፈጸም እንዲችሉ ማድረግ፣ ያን ነገር እንዲፈጽሙ ደግሞ ግዴታ ዒልም ሊኖራቸው ይገባል፣ እውቀት ሊኖራቸው ይገባል። ያንን ያክል ለሰዎች ፈትዋ የመስጠት ደረጃ ባይሆን ለራሳቸው የሚጠቀሙበት ደረጃ ዒልም ሊኖራቸው ይገባልና ያንን ነገር ማስተማር ይኖርብናል። እኔ በበኩሌ በዚህ ስራ ላይ ለመሰማራት ሙስተዒድ ነኝ። የምታግዙኝ ሰዎች ካላችሁ በዚህ ጉዳይ ላይ ወደ ገጠሩ አካባቢ ዳዕዋ እንዲደርስ፣ የተለያዩ ቁርአኖች እንዲደርስ፣ ኪታቦች እንዲደርስ፣ ሌሎችንም ነገሮች ማገዝ የምትፈልጉ ካላችሁ የቴሌግራም አድራሻዬን ከታች ጽፍላችኋለሁ። በዛ የገባችሁ ኮንታክት ልታደርጉኝ ትችላላችሁ፣ ልታናገሩኝ ትችላላችሁ። አካባቢያችሁንም በዛው እየነገራችሁኝ ወደዛ አካባቢ ሄጄ ያለውን ነገር እያስተዋልኩ ለእናንተ የማካፍላችሁ ይሆናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እንዴት ናቸው ያ ጀማዓ? ሁሉ ሰላም፣ ሁሉ ተማም? እኔ ጋር አልሐምዱሊላህ። ያው ሰጥቼ የመጣሁ እንደነገርኳችሁ ቪዲዮውን እንደምትወዱት ተስፋ አደርጋለሁኝ። ለሌሎችም ሼር አድርጉላችሁ። ቻናሉን ሰብስክራይብ ያላደረጋችሁ አዲስ ተመልካቾች ከሆናችሁም ቻናሉን ሰብስክራይብ አድርጋችሁ በቀጣይ በተሻለ ቪዲዮ ወደ እናንተ የሚመጣ ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።